ሙከራ 123 ሰላም እንዴት ናችሁ? ዛሬ የምንገኘው እንግዲህ ሜትሮ ሪል ስቴት ነው። ሜትሮ ሪል ስቴት 60 ሺህ ካሬ ላይ ያረፈ ኮምፓውንድ አፓርታማ አዲስ አበባ ውስጥ ሬር አፓርታማ የሚገነባው ማለት ምንም የማይገኝ እሱ ብቻ የሚገነባው ነው። እናሳያችሁ። ይሄ ቱ ቤድሩም ነው። የቱ ቤድሩም ሳሎን ነው ማሳያችሁ። ይሄ እንግዲህ ሳሎን ነው እንደምታዩት ሳሎን ነው። ሰፊ ሳሎን ነው። ይሄ ሰፊ ሳሎን ነው። ከቱ ቤድሩም ነው። አንደኛው ቤድሩም የጋራ ሻወር ሽንት ቤት ይሄ ነው የጋራ። ሌላ ደግሞ አንደኛው ቤድሩም ይሄ ነው። ይሄንን ይመስላል። ሌላ ቤድሩሙ ይሄን ነው። እቺኛዋ ክሎዚት ናት። እቺ የምታዋት እቺ ከዚች ያለችው ክሎዚት ናት። እቺ ክሎዚት ናት። እዚህ ጋር አንዳንድ ነገሮችን መደርደር ይቻላል። ፕላስ ደግሞ ወደዚህ ስትመጡ ኦፕን ዳውን የሆነ መሃል ላይ አለ ብርሃን ምናምን ነገር አለው። ሰፊ የሆነ ስፔስ ስላለ ብርሃን ብዙም አያስቸግርም ማለት ነው። ይሄንኛው ዘን የብዙም ፓወር ሴቭ የምታደርጉበት ፍጆታ ምናምን ኤሌክትሪክ ፍጆታ ያን ያህል መጠቀም ባትችሉ ራሱ የተፈጥሮ ብርሃን ያገኘዋል ማለት ነው። ይሄንን ይመስላል። ሁለተኛው ለምሳሌ እዚህ ጋር የምናየው ደግሞ ኪችን ነው። ኪችኑ ነው። ይሄ ኪችኑ እንደምታዩት ለምሳሌ በዛኛው ሳይድ እንትን ማለት ትችላላችሁ። ቬንቲሌሽን ነው። ልክ ኦፕን ዳውን ነው። የተፈጥሮ ብርሃን ምናምን ነገር ያለው ነው። ኦልሬዲ አሁን እነዚህ ፉል ፊኒሽድ ናቸው። ሶኬት አውትሌቶቹ እንደምታዩቸው አልቀዋል ምናምን። እዚህ ጋር መጨረስ የምትችሉበት ሁኔታዎች አሉ ማለት ነው። ስንቀጥል ወደ ማስተር ቤድሩሙ ስንሄድ ይሄ ማስተር ቤድሩሙ ነው። ማስተር ቤድሩም ነው። ይሄ እንግዲህ እንደምታዩት በጣም ሰፊ የሆነ ማስተር ቤድሩም ነው ያለው። ሰፊ ነው ማስተር ቤድሩሙ። እዚህ ጋር ክሎዚቷን ማድረግ ትችላላችሁ። አዘርስ ደግሞ እዛኛው ጋር ማድረግ የምትችሉበት አለ። በረንዳ አለ። የራሱ ማስተር ቤድሩሙ ይሄ ባልከኒ ነው። ባልከኒ ይሄን ይመስላል። ባልከኒ አለ። እዚህ ጋር ብዙ ነገሮች እንትን ማለት ይችላል። ለምሳሌ ላውንደሪ ምናምኖችን እዚህ ጋር ማድረግ የምትችሉበት ሁኔታ አለ። ልብስ ምናምን እንትን ብትሉ። ሌላ የተጠቀምናቸው ማቴሪያል ፊኒሺንግ ላይ የተጠቀምናቸው ማቴሪያሎች እነዚህ ይመስላሉ። ኦልሬዲ አልቀዋል። የውሃ እንትን ነው። ይሄንን የተጠቀምነው ማቴሪያል በዚህ መልኩ ነው ጀስት ዲሊቨር ልናደርጋቸው የምንችለው ማለት ነው። የምናስረክባቸው የተጠቀሙ ሲንኮች ምናምን የቶይሌት እንትኖች እነዚህን ይመስላሉ። እንግዲህ ማቴሪያሎቹ የተጠቀምነው ማቴሪያል በራሱ ሲስተር ካምፓኒ እንትን ያለ ነው። ይሄንን ይመስላል። ይሄ ኦሬዲ ምንድነው ቱ ቤድሩም ነው ማለት ነው። ቱ ቤድሩም ይሄንን ይመስላል። ወደ ስሪ ቤድሩም ስንሄድ ይሄ አሁን ይሄኛው 101 ካሬ ነው። 101 ካሬ ነው ቱ ቤድሩም 101 ካሬ ይሄንን ይመስላል ቱ ቤድሩም። እንግዲህ ጥያቄዎችና አስተያየቶች ካሉ ከስር በምናስቀምጥላችሁ ስልክ እንትን ማለት ትችላላችሁ። እዚህ ግራውንድ ላይ ያሉት ቱ ቤድሩሞች ብቻ ናቸው ግራውንድ ላይ የምናገኛቸው ማለት ነው። ሁለተኛና ሶስተኛ ላይ የምናገኛቸው ደግሞ ስሪ ቤድሩሞች ናቸው። 123 ካሬ ነው የምናገኘው። ይሄኛው 101 ካሬ ቱ ቤድሩም ነው። ግራውንድ ላይ ልክ ስንገባ ግራውንድ ላይ የምናገኘው ቱ ቤድሩሞች ናቸው ማለት ነው። እንግዲህ በጣም ደስ የሚል ግራውንድ ላይ ምናምን እድሜያቸው ገፋ ላሉ እህት ወንድም ለማንኛውም መሆን የሚችሉ ናቸው ማለት ነው። ይሄንን ይመስላል። ወደ ቀጣው ስሪ ቤድሩም ስንሄድ ደግሞ ልክ ደረጃውን እንደምታያቸው በጣም ሴፍ የሆነ ነው። ትልልቅ ሰዎችም በቃ ማስተናገድ የሚችል ነው። ያን ያህል ብዙም የሚያጨናንቅ ነገር አይደለም። እንደምታዩት በጣም ሰፊ ነው። ትልልቅ እቃዎች ለምሳሌ ይዛችሁ በምትሄዱበት እና ምናምን ጊዜ ይህንን ይመስላል ማለት ነው። ልክ ደረጃው እንደወጣን የምናገኘው በጣም ሰፊ ነው። ትልልቅ እቃዎችን ራሱ እንትን ማለት ብንችል ማለት ነው። ሌላ ስሪ ቤድሩም ነው። አሁን እንግዲህ እየገባን ያለ ነው ስሪ ቤድሩም ነው። ስሪ ቤድሩሙ ምን ይመስላል የሚለውን ነገር እናያለን። ልክ እንደገባን ስሪ ቤድሩሙ እናገኛለን ላውንደሪ። እኛው ፓርት የምታዩት ይሄኛው ለላውንደሪ ነው። ይሄኛው ማለት ነው። ይሄኛው ፓርት ወደ 4 ሜትር አካባቢ የሚሆን ምን አለን የላውንደሪ ምናምን አለን ማለት ነው። ከ4 ሜትር እስከ 2 ሜትር ድረስ አካባቢ ይሄን ከበርማል። ወደዚህኛው ስንገባ ደግሞ ኪችን ነው። ለምሳሌ ይሄንኛውን ክሎዝ ኪችን ነው። ኦፕን ኪችን ማድረግ ይቻላል። ይሄን ሳሎኑን ከፈለጋችሁ ኢምፓርቲሽን ምንም ኮለን ማይዘው ስለሆነ እኛው ደግሞ ኪችኑ ነው። ቬንቲሌሽን ነው። ለምሳሌ ብርሃን ወዳለው አካባቢ ነው ያለው። ምንም እንትን የሚለን ነገር የለም ማለት ነው። ይሄንን ይመስላል።
እዚህ ጋር እንደምታዩት የማታ ምንም የሚረብሽ ዲስተርብ የሚያደርግ ነገር የለውም። የተፈጥሮ ብርሃን አለው። አሁን ልክ እንደምታዩት ይሄ መብራት ምናምን በርቶ ሳይሆን ጀስት የተፈጥሮ ብርሃን ነው ልክ እንደምታዩት ማለት ነው። ስለዚህ ፍጆታ መቀነስ የምትችሉበት ሁኔታ አለ ማለት ነው። እዚህኛው ላይ ስንመጣ ደግሞ ሳሎኑ ነው። የስሪ ቤድሩሙ 123 ካሬ ነው። ሳሎኑ ነው። ሰፊ ሳሎን ነው ያለው። እንደምታዩት እንግዲህ ፈረስ ያስጋልባል ነው የሚባለው አይደለ? የአባቶቻችን አባባል ልክ ፈረስ ያስጋልባል። እንደምታዩት ሰፊ ነው። ይሄንን ይመስላል ስሪ ቤድሩሙ። የስሪ ቤድሩሙ ደግሞ 3 መኝታዎች አሉት። ወደ ማስተሩ ስንገባ ማስተሩ ይሄንን ይመስላል። ወደ ማስተር ስንገባ ባልከኒ ያለው ማስተሩ ይሄንን ነው የሚመስለው። ልክ ሰፊ ነው ማስተር ቤድሩሙም እንደምታዩት ይሄንን ነው የሚመስለው። የራሱ ሻወር ሽንት ቤት አለው። ይሄን ነው ቅድም እንዳሳየዋችሁ ማቴሪያሎቹ ኦኬ። ይሄ እንግዲህ ያው ሳሎኑን አሳየቻችኋለሁ። በጣም ሰፊ ነው። ወደ ማስተር ቤድሩሙን ይዣችሁ የሚገባው ይሄ ማስተር ቤድሩም እንግዲህ በጣም ሰፊ የሆነ ማስተር ቤድሩም ነው። እንደምታዩት ማስተር ቤድሩሙ ምን ምኖችን ይይዛል የሚለው ማስተር ቤድሩሙ ባልከኒ ያለው ባልከኒው ላይ ምን ያካታል የምትሉ ለምሳሌ አንዳንድ እቃዎችን ይዝላችኋል። ፕላስ ደግሞ ልብሶች ምናምን የምትሉበት ነው። የራሱ የሆነ ሻወር ሽንት ቤት አለው። እንደምታዩት ቅድም እንደነገርኳችሁ የተገጠሙት ማቴሪያሎች እነዚህ ናቸው። ጀስት ይሄንን ይመስላል። በዚህ መልኩ ነው ዲሊቨር ልታረጉ የምትችሉት ማለት ነው። ማቴሪያሎቹ እነዚህ ናቸው። በራሱ ሲስተር ካምፓኒ ነው። ቅድም እንደነገርኳችሁ የተገጠሙት ማቴሪያሎች በጣም ኳሊቲ ስታንዳርዳቸውን የጠበቁ ናቸው። ይሄንን ይመስላል ማስተሩ። ወደ ሁለተኛው ቤድሩም ስንሄድ ይሄኛው ማስተር ቤድሩም ነው እንደነገርኳችሁ። ሰከንድ ቤድሩም 3 ቤድሩም ነው ያለው። 123 ካሬ ነው። 3 ቤድሩሞች አሉት። ወደ ሰከንድ ቤድሩም ስንሄድ እንግዲህ ሰከንድ ቤድሩም ምን ያካትታል የሚለውን ነገር ክሎዚት አለ። ለምሳሌ ይሄኛው ማሳያችሁ ከዚህኛው ፓርት ይዞ ይሄኛው እስከዚህ ድረስ ያለው ስፔስ ለክሎዚቱ ነው። ስፔሱ ኦልሞስት ወደ 50 ሴንቲም አካባቢ የሚሆን እንትን አለው ለክሎዚቱ ማስቀመጫ ማለት ነው። ይሄንን ይመስላል። በጣም ብርሃን ምንም የሚያስቸግር ነገር የለውም። አሁንም ይሄን በተመሳሳይ ምንድነው ብርሃን ኦፕን ዳውን የሆነ ሰፊ የሆነ በመካከላቸው ስፔስ ስላለ በሁለቱም ህንፃዎች ኦፕን ዳውን ነው። ምንም ብርሃን የተፈጥሮ ብርሃን ነው የሚያገኘው። ፍጆታዎችን ይሄን በተመሳሳይ ይቀንሳል ማለት ነው። ይሄንን ይመስላል። ሁለተኛ ቤድሩማችን ይሄንን ይመስላል ማለት ነው። ይሄ ስሪ ቤድሩም ሶስተኛው ጋር ስንገባ ይሄንን ይመስላል። ሶስተኛው ቤድሩም ልክ ስንገባ ክሎዚቷ ናት እቺ። ይሄኛው ማለት በተመሳሳይ ማለት ነው። ይሄ ነው ክሎዚቷ፣ እቺኛዋ ናት። ተመሳሳይ ናቸው ዲዛይናቸው። ወደ 50 ሴንቲሜትር አካባቢ የሚሆን አለው ማለት ነው። ይሄን ይመስላል። ይሄ እንደምታዩት የተፈጥሮ ብርሃን አለው። ሲሊንጉ ደግሞ በጣም ረጅም ነው። እንደምታዩት መድረስ አይቻልም። አሁን የ3 ሜትር በላይ ስታንዳርዱ የተፈጥሮ ብርሃን አለው። ለምሳሌ የተፈጥሮ ብርሃኖች ምንም ሁሉም ቦታ ላይ የተፈጥሮ ብርሃን አለ ማለት ነው። ይህንን ይመስላል እንግዲህ ስሪ ቤድሩሙ። ሀሳብ፣ አስተያየት፣ ጥያቄዎች ካላችሁ ደግሞ ከታች በምናስቀምጥላችሁ ስልክ መደወል ትችላላችሁ። ቻናሉን ላይክ፣ ሰብስክራይብ፣ ሼር በማድረግ ቪዲዮዎችን መመልከት ትችላላችሁ። በአዳዲስ ገናለን። ሀሳብ፣ አስተያየት፣ ጥያቄዎች ካላችሁ ደግሞ ታች በምናስቀምጥላችሁ በዋትስአፕ፣ በቴሌግራም፣ በኢንስታግራም በተለያዩ ሶሻል ሚዲያዎች ኮንታክት ማድረግ ትችላላችሁ። እናመሰግናለን። ሰላም ሁኑ። በድጋሚ እስከምንገናኝ ድረስ